በውስጥ የሚያስታርቃችሁ ሰው ይኖራል እርግጠኛ ነኝ። ዛሬ ለአንዴና ለመጨረሻ ጊዜ ሶሻል ሚዲያ ዝጊው። በውስጥ ከፈለግ ስልክሽን ላኪልኝ። እኔ ለእናትሽ ጥሩ አድቫይስ ልስጣት። በጣም በሷ እድሜ ያሳደጉ ብዙ ሮሚዬ፣ እዚህ ጋር አንድ ነገር ልናገርሽ። እዚህ ጋር እንደተጀመረ እዚህ ጋር እንዲጨረስ ነው የምፈልገው። እዚህ ጋር አሌክስ መጥተዋል፣ ዴዚ መጣለች፣ ሶስቱ ሆኖ እናቷም ትመጣለች። እዚህ ጀምሮ እናቷን መጥታ ይቅር ተባብሎ አሌክስም ኦፍኮርስ ይቅርታ ይላታል። እንደ ዴዚ እናት ያከብራታል። ልጇ ከወደዳት እናቱ የዴዚ እናትም ማክበር አለበት። ይቅርታ ይላታል። እርግጠኛ ነኝ። እዚህ በቃ ሀቢባ ቤት ነው መጨረስ ያለበት ይሄ ነገር። ዜድ አዳምጪኝ። እኔ ቤት ይምጡ አላልኩም። እኔ እዚህ ሚዲያ ላይ እናትየው መምጣት ካልፈለገች በውስጥ ስልኳን ተሰጥቶ በውስጥ ምን ጨርስ። እንደዛ ማለት አይደለም እናቴ፣ እንደዛ ማለት አይደለም እናቴ። ሮሚዬ ዝርያዬ እንደዛ ማለት አይደለም። ግን በቃ ለእናቷም ይቅር ብሎ እዚህ ጋር በቃ ታርቆ እናቷም ወዳው ሁሉ ነገር ታርቀው ዴዚም ደስ እንዲላት ለእናቷ በቃ እኔ ሰላም ነው የምፈልገው። ሰላም በቃ ማርያምን በቃ እንጂ አንቺ ቤት ይመጣሉ ምናምን ያልኩሽ አይደለም ዝርያዬ። እኔ እናት ኦኬ እምቢ ካለች ታዲያ ሽጉጥ ደቅነና እናስገድዳትም። ገና አሁን ገና እኮ ነው ቮይስ የላኩላት። ለምን አትረጋጉም? አሁን ገና ነው ቮይስ የላኩላት። ትየውና ቮይሱን ገና 2 ራይት አሁን ገባ። ቅድም ልኬላት 1 ራይት ነበረ። አሁን ገና ነው 2 ራይት የሆነው። ለእናትየው ዋትሳፕ ላይ የላኩላት ስታየው መልሷን እኔ እሺ እመጣለሁ ካለች ኦኬ፣ አይ በውስጥ እንጨርሰው ካለችም በውስጥ እኔ ሶስታቸውንም ግሩፕ ከፍቼ አናግራቸውና ይፈታል። ምንም ችግር የለውም። ፍቅር ሁሌም ያሸንፋል። ሴጣን አሸንፎ አያውቅም። ጸብ አሸንፎ አያውቅም። ፍቅር ሁሌም ያሸንፋል። ማንም እንዲጣሉ ቢፈልግ እንኳን ማንም ሌላ ነገር ለማስመሰል ለማጣላት ቢሞክር እንኳን እነሱ አንድ ናቸው፣ አይጣሉም። ይኸውልሽ ፋሚሊ ተጣልቶ አይጣላም። እንደ ማተርዋት መጨረሻ ላይ እንደው አንገናኝም ዘራፍ የተባለ ባልና ሚስት ሆነ እናትና ልጅ ደንዶፍ መገናኘቱ የማይቀር ነው። አይገናኙም የተባሉ ብዙ ፋሚሊ ብዙ ተደራርጎ ይገናኛሉ። ስጋ ተቆርጦ አይጣልም። ስለዚህ አንድ ነው። ደንዶፍ መታረቃቸው አይቀርም። ግን እኔ ምንድን ነው አሞራው እሷ ከሌለች መናገር አልፈልግም። ዜሪዝ ነው ፖይንት። ጥያቄ አለኝ ዴዚም ጥያቄ አለኝ ስላለች እሷ ካልመጣች የማይሆን ከሆነ ላይፉን ከመክፈታችሁ በፊት የእናትየውን ጥያቄና መልስ ብጨርሱና እዚህ ጋር አሁን እሷ ካልመጣች ፖይንት ለስ እንዳይሆን ነው እንጂ ማድረጋችሁ መጥፎ ነው እያልኩ አይደለም። ኦልሬዲ ላይፍ ላይ ተጀምሯል። ቤቱን ከፍቶ ያልፈተፈተ መጀመሪያ የተከፈተበት ምክንያት ዴዚ ህዝቡ እንዲሰማት ስለምትፈልግ መጀመሪያ ስትመጣ ህዝቡ እየፈረደባት ነበር። በኋላ ስሜቷን ካስረዳች በኋላ ሰው ከጎኗ ቆመ። ስለዚህ ይሄ እዚህ ጋር በመምጣቷ እንትን ሲፈርድባት የነበረው ህዝብ ተረድቷት ከጎኗ ቆመ። ፍቅር እየሰጧት ነው አሁን ያሉት ኮመንት ላይ። ስለዚህ እዚህ ጋር በመምጣቷ የህዝቡን ፍቅር አተረፈች ማለት ነው። ገባሽ? እናትየው ደግሞ ከመጣች እሰየው፣ ካልመጣች ደግሞ በውስጥ ዋትሳፕ ግሩፕ ከፍቼ ይታረቃሉ ማለት ይሄን ያለው ነገር። አዎ አቡዬ እዚህ ጋር የአሌክስም ስልክ ልክልሻለሁ፣ የእናቷ ልክልሻለሁ፣ የዴዚም አለሽ። 3 4 ሁናችሁ ትጨርሱታላችሁ። እዛ በዋትሳፕ ሚዲያ አልገባም ካለች ቲክቶክ ላይ አልገባም ካለች አንቺ አሌክስ ዴዚ ሁናችሁ በውስጥ ትጨርሱታላችሁ። በቃ ይሄ ማለቅ አለበት። መታረቅ አለባቸው እናትና ልጅ። አሌክስና የዴዚ እናት መታረቅ አለባቸው። ፎርስ መታረቅ አለባቸው። ቴንኪዩ ማርያምን በጣም በቃ አቡዬ በጣም ቴንኪዩ። ዴዚዬም ኪት 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 ሳቂ ዜድ ፕሊዝ እዚህ ሰዓት አይደለም ቀልድ ፕሊዝ ሰዓት አይደለም ማለች የኔ እናት። ሁሉም ሰው ልጅ እየተናደደም ይስቃል፣ እያኮረፈም ይስቃል። መሳቅ መብትሽ ነው። ይሄ ደንዶፍ ወርልድ አይደለም። ከማንም ጋር ይጣላል። እናትሽ እንደምትወድሽ እኮ አሳይታለች፣ ትወድሻለች። የተደረገው ሚስ አንደርስታንድ ነው። ለምን ብዙ ኢትዮጵያን እኛ ስላልተገዛን ለኛ ነው። ሁላችንም ከትንሽ እስከ ትልቅ ሁላችንም በክብራችን ስለማንደራደር እንጂ እናትሽ ትወድሻለች። ምንም ጠላሽ ነገር የለም። አይደለም አንቺ እንድታኮርፊ እንቅልፍሽ የሚያሳዝናት እናት ነው ያለች። ታስታውቃለች። በጣም ነው የምትወድሽ። አንድ ነሽ። ሰው አንድ አይን ያለው ምን አይጫወትም ይባላል እና አንድ ነሽ። ምንም ጥርጥር የለውም። ግን ኦንላይን እስከወጣችሁ ድረስ ኤንድ ኦፍ ዘ ዴይ አሌክስም ከአንቺ እስካለ ድረስ
ያንቺ እናት ለእሱም እናቱ ናት። በማንኛውም በፋሚሊ ሁልጊዜ ጸብ ያለ ነው። ጸብ ሳይኖር ኖሮ አያውቅም። እንደውም ጸብ ከሌለ ፍቅር አይመጣም። ስለዚህ ይሄ የተፈጠረው ለበጎ ነው። ሊጸዳ የፈለገው በመካከላችሁ አለ። ምንም ነገር እናታችሁ ናት፣ ለአንተም ለእሷም። ምንጊዜ እናቱን ያላከበረ እናቱን ምን ያላለ አንድ ቀን የማያልፍለትም። እግዚአብሔር አምላክ መጀመሪያ እናትና አባትን አክብር ነው ከ10ቱ ትእዛዛት አንዱ። ማህተብ አድርገሻል፣ እሱም አለ ማህተብ ነው። እናት ከ10ቱ ትእዛዛት አንዱ ነው እናትን ማክበር። እናትሽን ሳታከብሪ ሌላ ሰው አከብራለሁ ብትይ እግዚአብሔር አምላክም አይሰማሽም። ስለዚህ እርግጠኛ ነኝ ምንም አሞራው ዌልድ ፋሚሊ ያደገ ልጅ ነው። ሁለታችሁም የጨዋ ልጆች ናችሁ። እናትየውን አይደለም ቆማችሁ ተደፍታችሁ ይቅርታ ብትጠይቋት በእግዚአብሔር ዘንድ ክብር ታገኛላችሁ። ዝቅ ያለ ደግሞ እግዚአብሔር ከፍ ያደርገዋል። ለእናታችሁ ስትሉ አይደለም ጎንበስ ማለት ምንም ነገር ብተው ለእናት እግዚአብሔር ከዚህ በላይ የሚፈልገው ነገር የለም። እናት አጥፍታ እንኳን እያየሽ ለእናትሽ ማንም ዝቅ ቢል ችግር የለውም። ስለዚህ ሁለታችሁ ይህ ሁሉ አማርኛ ይገባሻል? ዩ አንደርስታንድ? አይገባትም እኮ ዝም ብለን እኮ ይገባታል። የአራዳ ልጅ ናት። የእኔ ድርግም አርጎ 100% ገብቷታል። እናመሰግናለን በጣም ሮሚ፣ የእኔ ፍቅር ፈጣሪ እናመሰግናለን። I respect you. Thank you. ቤዚዬ ጽጌረዳ አበባ እኮ ነው የምትመስሉ። ይሄ ያልፈነዳ እምቡጡ ቀይ አበባ የኔ ቆንጆ እንዴት እንደምታምር። Thank you. so beautiful. Thank you. You as well. You as well. Why do you know me? Oh no, no, seriously, seriously, I appreciate you so much for like speaking up because nobody understood me. You were like one of the only ones that really understood. So thank you. Serious. Why understand you? Because I have the same age daughter. That's why I understand you. That's why what you feel, everything I will understand you. Because my daughter, she's 22. Every single day, me and my daughter, we are very close. Everything we speak out. So that's why I know your feeling. Okay? Yeah. Whatever they don't understand you, don't worry about it. They will understand later. Okay? Yeah, you're right. Okay, ሀቢባ ልውረዳ። ቮይሱን አሁን ሰማያዊ ሆኗል። ሰምተዋለች ግን መልስ አልሰጠችም። ሜቢ ላይቭን ስዘጋ መልስ ልትሰጠኝ አስባ ሊሆን ይችላል። ዋትሳፕ ግሩፕ ከፍቼ ዋትሳፕ ላይ አወራቸዋለሁ። ሜቢ she's not ready to come here. Yeah, in private. We should do it in private. Yeah. In private አራታችን እኔ አንቺ አሌክስ እና ቲና እኔ ቀድሜ ላውራት እና ከዛ ዋትሳፕ ግሩፕ ከፍቼ አራታችን ዋትሳፕ ላይ እናወራለን። እሺ አይዟችሁ። እውነተኛ በውስጥ ካወራችሁ በኋላ ከሀቢባ ጋር ህዝብ እንዲያውቅ የምትፈልገውን ብቷሽ ዴዚም እናትየው ወጥተው መናገር ስለሚችሉ አናግርና ያንተ ጥያቄ ያለኝ የምትለው አምስቱ በውስጥ ጠይቀ የመለሰችልን መልስ ደስተኛ ኮንክ በቃ ከዴዚ እናት ጋር ይህን ጥያቄ ጠይቂያት ይህን መልሳልኛል። አያስፈልግም በቃ መጥተው ብቻ ቴንኪዩ ታርቀናል፣ እናመሰግናለን ከጎናችን ስለነበራችሁ፣ ችግራችንን ስትሰሙ ስለነበረ እናመሰግናለን፣ ችግራችን ተፈቷል፣ ቴንኪዩ ብቻ ነው የሚሉት። አያስፈልግም ይሄን ሆነ ይሃን ሆነ ብለው እንደገና ምን አለ የእኔ ቤተሰቦች ፐብሊክ ላይ ባይገቡም ይከታተላሉ። ስለዚህ እኔ በፐብሊክ ፊስት ነው የወጣው፣ በፐብሊክ እጠይቃታለሁ እና ህዝብ የእኔ ቤተሰቦችም ከፍተውብኛል። አንደርስታንድ እንዲያደርጉኝ በህዝብ መሀል ምጠይቃት አለ፣ በህዝብ መሀል ትመልስልኝ። ቮይሱን ግሩፕ ላይ ያወራነውን ቮይስ ለቤተሰቦቹ ፎርዋርድ ማድረግ እና ቤተሰቦቹን ማስረዳት ይችላል። እንደሱ ቢሆን በጣም አሪፍ ነው። እንግዲህ Okay, well, Habiba, just make the group chat and talk to us in private. I have to go, but thank you, everyone. You're welcome. Yeah. Okay. Yeah, I will text the group chat. Bye. Okay. Bye. አሌክስ በቃ እንደነገርኩህ ዋትሳፕ ግሩፕ ከፍቼ ዋትሳፕ ግሩፕ ላይ እናወራለን አራታችን። እሺ ኦኬ ሀቢባዬ ሰላም ሁኑ። ዜዶ
መልካም ቀን ሀቢባ ሮሚ ቴንክ ሶ ማች ዜዲ መልካም ቀን ሁላችሁ ጋይስ ኔ ሸራተን ሰላም ሁንልን ቻው ዜዶዬ ለእናንተ መጥተው መታረቃቸውን ይነግሯቸዋል ውዶቼ እኛ ስላላችሁ አትጨነቁ አይዟችሁ ሀቢባ ችግር የለብኝም አቡዬ እኔ እናቷ በዋትስአፕ ያው አሁን ነው ያው ይሄ ሚዲያ ስለሰማች ነው ብሎክ ያደረገች እንጂ እኔ ይቅርታ ብያታለሁ አሁንም አስታርቃችኋለሁ አንቺንም ዜድዬ ምንም ችግር የለውም አሁንም ትናየ እኔ ካስቀየምኩሽ አስቀያሚ ነገር ከተናገርኩሽ ይቅርታ በህዝብ ፊት ይቅርታ እያልኩሽ ነው የሚያስቀይም ነገር አልተናገርኩም ግን ካስቀየምኩሽ ሶሪ አቡዬ ቴንኪዩ በጣም ማርያምን በጣም ቴንኪዩ ሮሚዬ ዝርያም ቴንኪዩ በጣም የኔና ቴንኪዩ አከብራችኋለሁ እወዳችኋለሁ በቃ ቴንኪዩ ሌላ ምንም አይደለም ጨርሱ እናንተ ጨርሰዋለን አታስቢ አንቺንም አስታርቅሻለሁ ከዴዚ እናት ጋር ምስኪን ስለፈረዳችሁ ነው ሮሚ ለአንቺ ጥያቄ ያለኝ ሮሚዬ አይኪኝ የኔ ቆንጆ